ፎሬክስን ለመጀመር ላፕቶፕ ግዴታ እንደማያስፈልጋችሁ ስንቶቻችሁ ታውቃላችሁ? ብዙ ጊዜ የምሰማው ነገር ቢኖር ትሬዲንግን ለመጀመር ላፕቶፕ ያስፈልገኛል ምናምን ብዙ ሰዎች እንደ ሪዝን ሲሆናቸው ያለው። እኔ ሞስት ኦፍ ታይም አብዛኛው ጊዜ ትሬድ ማድረገው በስልክ ነው እና እኔ ሞስትሊ የምጠቀማቸውን አፕሊኬሽኖች እና ዌብሳይት ዛሬ ሪከመንድ አደርጋቸዋለሁ ማለት ነው። ወደ ቪዲዮ። እሺ፣ በአፕሊኬሽን ደረጃ የምጠቀማቸው እነዚህ ነው። በመጀመሪያ ላይ የምታዩት ይሄኛው ኤንቢሲ ኒውስ የሚባለው አለማችን ላይ የሚከናወኑ ዜናዎችን ምናምን የምትከታተሉበት ነው። በዚህኛው አፕሊኬሽን ላይ የምታገኙት ጥቅም ከፋንዳሜንታል አላስፈላጊ የሆኑ ሉዞች ራሳችሁን ታዘጋጃላችሁ ማለት ነው። ማይ ፌክስቡክም እንደዛው ነው፣ እንደ ኤንቢሲ ነው። አንዳንድ አፕሊኬሽን እና ዌብሳይት ላይ ያልተጠቀሱ ኒውሶችን ምናምን ያሳያችኋል ማለት ነው። እሱም ያው ከፋንዳሜንታሉ እንቆጥረዋለን ማለት ነው። ትሬኒንግ ቪው ደግሞ ማንኛውም ቴክኒካል አናላይሲስ የምትሰሩበት ነው። ማንኛውም ፕራይስን ላይቭ ላይ እየተከታተላችሁ የራሳችሁን ፕሪዲክት የምታደርጉበት ቦታ ነው ማለት ነው። ኤምቲ5 እና ኤምቲ4 ደግሞ ትሬዶች የምትገቡበት ነው። በዲሞም ሆነ በላይቭ አካውንት በፈንድድ አካውንት እዚህ ላይ ነው እየገባችሁ ትሬድ የምታደርጉት ማለት ነው። ኤክስነስ ደግሞ ብሮከር ነው። ብሮከር ማለት ደላላ ነው። ዲፖዚት እዚህ ላይ አድርጋችሁ ነው እዛው ኤክስነስ ላይ አሊያም ደግሞ ኤምቲ5 ላይ ኮኔክት አድርጋችሁ ትሬድ የምታደርጉት ማለት ነው። በዌብሳይት ደረጃ ደግሞ በጣም ወሳኝ የሚባለውን አሁን አሳያችኋለሁ። እሺ፣ እሱን ላሳያችሁ። እሺ፣ በዌብሳይት ደረጃ ሞር የምጠቀመው እኔ ለፋንዳሜንታል አብዛኛው ጊዜ የምጠቀመው ይሄንን ነው። ፎሬክስ ፋክተሪ ዶት ኮም ይባላል። ኒውሶችን ሬድ ፎልደር ምናምን እያደረገ እንደ ኢምፓክታቸው በከለር ያስቀምጥላቸዋል ማለት ነው። ዛሬ አፕሪል 27 ነው። ዩኤስዲን እንትን የሚያደርግ አፌክት የሚያደርግ ምንም ኒውስ የለም ማለት ነው። ኦኬ፣ አሁን ለምሳሌ ወደ ነገ እንሂድ። እዚህ ጋር ስትነኩት ቱሞሮ ላይ ያመጣላቸዋል። አሁን ለምሳሌ ለነገ ሬድ ፎልደር አለ። ሬድ ፎልደር ማለት ከባድ ኒውስ ለጄፒዋይ ከረንሲ አለ ማለት ነው። እና ለዩኤስዲም እዚህ ጋር የምትመለከቱት ብርቱካናማ ፎልደር አለ። ሞር እንደ ቀይ ባይሆንም የተወሰነ ግን አፌክት ያደርገዋል። ቢጫና ነጭ ሲሆን ግን ብዙም አፌክት አያደርገውም ማርኬቱን ማለት ነው። ስለ ፎሬክስ ፋክተሪ ሙሉ ራሱን የቻለ ቪዲዮ ዩቲዩብ ላይ እሰራላችኋለሁ። በጣም ወሳኝ ስለሆነ ማለት ነው። እንዴት ነው የምታነቡት ነው የሚባለውን እሰራላችኋለሁ ማለት ነው። ቴንኪዩ። እንግዲህ ሁላችሁም ኤክስኪዩዝ ማድረግ የለባችሁም። አሁን ባላችሁ ስልክ መጀመር ትችላላችሁ ማለት ነው። መልካም ጊዜ